እንዴት አድርገን ነው ካለንበት ተጨባጭ ሁኔታ ከሚቆጠር ከሚጨበጥ መሬት ላይ ካለ ማስረጃ ተነስተን በመናባችን ውስጥ ብቻ ያለ ለሌሎች ሰዎች ጣታችንን ጠቁመን በዚህ በኩል እንደዚህ ብለን ልናሳየው የማንችለው ግን ለኛ የኡነት የሆነ በውስጣችን ምናየው ዓለም እንዴት አድርገን ነው የምንፈጥረው? ይሄን ለመፍጠር ሰዎች መጀመሪያ መረዳት የሚገባቸው የሆነ ነገር አለ። የሆነ መፈጠር ያለበት ክላሪቲ አለ። እንዴት ነው ካለንበት ሁኔታ የምንነሳውና መፍጠር የምንፈልገው ነገር የምንፈጥረው? አንዱ ያልተረዳነው ነገር we really don't know who we are። ማን እንደሆንን ተፈጥሯችን ምን እንደሚመስል ድንበራችን ምን እንደሆነ ጣሪያ፣ ወለል፣ ግድግዳ ድንበሮቻችን ምን እንደሆኑ እስከየት ድረስ መሄድ እንደምንችል የት ድረስ እንደምንገደብ በትክክል የምናውቅ አይመስለኝም። ይሄ ነገር ግልጽ ሲሆን ምን ይሆናል መሰላችሁ? የምንጠይቀውን ነገር መጠየቅ እናቆምና ወደ ውስጣችን ነው የምንሰበሰበው። ምክንያቱም የምትፈልጉት መፍትሄ በሙሉ በእናንተ ማዕከል ውስጥ ነው ያለው። it's already inside you። እስካሁን ምንም አይነት የህይወት ክንውን አምጥታችሁ ማታውቁ ሰው ልትሆኑ ትችላላችሁ። ሞክራችሁ ያቃታችሁ ሰው ልትሆኑ ትችላላችሁ። ትልቁ ጥያቄ ከየት ነው የሚመጣው ይሄ ውጤት ነው? ውጤቶቻችን ከየት ነው የሚመጡት? ከኢትዮጵያ ኢኮኖሚ ውስጥ አይደለም የእናንተ ኢኮኖሚ የሚወጣው። የእናንተ ጤንነት ከአዲስ አበባ አየር ውስጥ አይደለም የሚመጣው። you have got it inside you። ያንስ ስናውቅ ምን እንሆናለን መሰላችሁ? ከምናሳብበው ከምናመካኘው ነገር እንመለስና እሺ እኔ ውስጥ ካለ ከኔ ውጭ ወጥቶ የኔ ውጤት የኔ ዓለም የሚሆነው how can I go inside and change it? እንዴት አድርጌ ነው ውስጥ ገብቼ ያን ነገር መለወጥ የምችለው? እሱ ብቻ ነው የሚሆነው ማለት ነው። ልንገነባ የምንፈልገው ዓለም እንደዚህኛው አካላዊ ዓለም አይደለም። በእናንተ ምናብ ውስጥ ነው ያለው። ጠቁማችሁ ለሰው ልታሳዩት አትችሉ። እናንተ ውስጥ ግን ሪል ነው። አይታችሁታል፣ እርግጠኛ ናችሁ አለ። አጠገባችሁ ያለው ሰው አንተ ሰውዬ አብዳሃል እንዴ ምንድነው የምታወራው እስኪ አሳየኝ ቢላችሁ ግን ልታሳዩ አትችሉ። ቱሳቤ ኤክስተንት ምንድነው ማለት ነው? እኛ ውስጥ ያለ እውነት የሆነ ግን ስጋ ለብሶ ያልወጣ ያልተገለጠ ሌላ ዓለም አለ። 100% ህልመኛ ሰዎች በሙሉ ምንም እንኳን ይሄኛው ዓለም የተጨበጠ የሚነካ የሚታይ የሚሸተት የሚቀመስ ቢሆንም ይሄኛውን ዓለም የበለጠ ያምኑታል። ምክንያቱም እሱም ይነካል፣ ይሸተታል፣ ይቀመሳል። ለሌላ ሰው ነው ያን ነገር ማድረግ የማትችሉት እንጂ you can see it። ሁለቱ ዓለም እንዴት ነው የሚዋደደው ነው እንግዲህ። አሁን ይሄኛው ዓለም አለ ተጨባጩ ዓለም፣ የፋክት ዓለም፣ የማስረጃ ዓለም። ይሄኛው ዓለም ደግሞ አለ እናንተ ብቻ የምታውቁት ማስረጃ የማታገኙለት ለሰው የማታሳዩት እናንተ ብቻ የምታውቁት ዓለም አለ። ስለዚህ አሁን ስንትና ስንት ነው ማለት ነው ጦርነት ውስጥ የገባው? 10 ሚሊዮንና አንድ ሰው ነው ጦርነት ውስጥ የሚገባው። ማህበረሰባዊ ግራቪቲ የሚሰራው በዚህ ምክንያት ነው። you are against the whole when you have a vision። እብድ ስለሆናችሁ አይደለም፣ ወይም ስለምትቃዡ አይደለም፣ ወይም ስለሌላ ነገር አይደለም። አንድ ራዕይ አለኝ የሚል ሰው ሲነሳ ከተለመደው ሁሉ ሰው ከተቀበለው መስመር ወጣ የሚል ነገር ስለሚያቀርብ በእርግጠኝነት ተረባርበው ያስጥሉታል። ይሄን የሚያደርጉት ቅድም እንዳልኩት ነው። በእናንተ ተመቅኝተው ምናምን አይደለም። ስለማያዩት ጉዳት ላይ እንዳትወርቁ ነው። ሪሰንት እንዳታደርጉ ነው። እንዳታዝኑ ነው በኋላ ላይ ሳይሳካ ቢቀር ይሄ ነገር። ስለዚህ አሁን ጥያቄው ምንድነው? እንዴት ነው ከሶሻል ግራቪቲው የምንወጣው? እንዴት ነው ልክ መሬት ስበት ወደ ራሷ አጣብቃ እንደምትይዘን እና እንግዲህ በሃይድሮጂን ሴል ነው አይደለ? ሻትሎች ከመሬት እንዴት እንደሚወጡ ታውቃለህ? ከመሬት ስበት በጣም ከፍተኛ ኤነርጂ ነው ኤክስፔንድ የሚያደርጉት ከመሬት ስበት እየወጡ እንዴ። በወጣችሁ ቁጥር ግን እየቀለለ ነው የሚሄደው። በወጣችሁ ቁጥር እየቀለለ ነው የሚሄደው። የሚቀልበት ምክንያት ምንድነው መሰላችሁ? ሰዎች መሬት ላይ ያረፈ የተጨበጠ ውጤት በህይወታቸው ውስጥ ማየት ይጀምራሉ። ለቀቅ ያደርጉታል። አካላዊ ያልሆነው ነገር አካል እየለበሰ ሲሄድ መሬት ይለቃቸዋል። ከዛ እንደፈለጋችሁ ፍሎት ማድረግ ጀምር። ጥያቄው ምንድነው ማለት ነው? እንዴት አርገን ነው ከዚሁ ተጨባጭ ሁኔታ ተነስተን ከተጨባጭ ሁኔታ የትም ልንሄድ ስለማንችል ይሄንን እኛ ብቻ የምናየውን ነገር ወልደነው በውጭ በኩል ሌሎች ሰዎች እንዲያዩት ማድረግ የምንችለው እንዴት ነው? የህይወታችን ውጤት ከኛ ውስጥ ነው የሚመነጨው። ይሄን 100% እርግጠኛ ነኝ። ሰዎች እንዴት እንደማስረዳቸው አላውቅም። it originates and is sustained by the pattern, the very pattern that is programmed into your psyche። ከዛ ውስጥ ነው የሚወጣው። እሱ ሲለወጥ ነገሮች አውቶማቲክ መሆን ይጀምራሉ። አውቶማቲክ ማለት ምን ማለት ነው? ሳትሰሩ ሳትለፉ የሚመጣ ነገር ማለት ሳይሆን እንደ ጫዋታ የምትቆጥሩትን ነገር ስታደርጉ ከዚህ በፊት ጥራችሁ ተታግላችሁ ማታበጡትን ነገር አውቶማቲካሊ የሆነ ለእናንተ ጫዋታ የሚመስል ኢንጆይ የምታደርጉትን ነገር ስታደርጉ ገንዘብ የሚከፍሏችሁ ሰዎች በር ላይ ይመጣሉ። that's surprising።
ለሌሎች ሰዎች በቀላሉ ሲሆን ለምንድን ነው ያሳካ ለምትሉ ሰዎች ውጤት ኮንሺየስ አይደለም። ውጤት የሚመነጨው ከሰብኮንሺየስ ፓተርን ነው። ሰብኮንሺየስ ፓተርን ማለት ምን ማለት መሰላችሁ? ሳያስፈቅዳችሁ ሰርቶ ውጤት የሚያመጣ ማለት ነው። እናንተን ሳያስፈቅድ ዝም ብሎ ራን አድርጎ ውጤት የሚያመጣ ነገር ማለት ነው። የት ነው እሱ ያለው? እናንተ ውስጥ ነው። ሌሎች ሰዎች ናቸው የሰሩት፣ ግን ፕሮግራሙ የተሰራው በእናንተ ውስጥ ነው። when it runs it produces results። በውስጣችን ያለው ፓተርን የሚሰራበትን መንገድ ካወቅን ምንድን ነው የምናደርገው መሰላችሁ? በሽታውንም እንተዋለን፣ የሰዎቹንም ባህሪ እንተዋለን፣ የአገሪቷንም ኢኮኖሚ እንተዋለን። ወደ ውስጥ እንመለስና ማስተካከል የሚገባንን ነገር እናስተካክላለን። ዝም ብለን ስንኖር እዚሁ አገር ላይ ሌላ ዓለም አለ። እዚሁ አዲስ አበባ ከተማ ውስጥ ሌላ ዓለም አለ። ውስጥ ነው መለወጥ ያለበት። እዚሁ ኢትዮጵያ ውስጥ ባለጠጋ መሆን ይቻላል። እዚሁ ኢትዮጵያ ውስጥ በሰላም መኖር ይቻላል። እዚሁ አዲስ አበባ ከተማ ውስጥ የምትፈልጉትን ማንነት መገንባት መጀመር ይቻላል። you can start it tonight። ይሄንን አይደንቲቲ መለወጥ ነው ዋና መፍትሄው። ስለዚህ what should we do? ይሄ አይደንቲቲ መጀመሪያ መለወጥ አለበት። አይደንቲቲው የሚያመጣው ውጤት ይሄ መስኤ ሆኖ አይደንቲቲው የሚያመጣውን ውጤት ለመለወጥ ብንታገል 50 እና 100 ዓመት ቢሰጠን አንለውጥ። ብዙ ሰዎች ከሚጠሉት ውጤት ጋር እየተኙ የሚነሱት በዚህ ምክንያት ከማይወዱት ባህሪ፣ ከማይወዱት የገንዘብ መጠን፣ ከማይወዱት የህይወት ፓተርን፣ ከማይወዱት ግንኙነት ጋር በገዛ ራሳቸውም ላይ ጭምር እኮ እየተኙ የሚነሱበት ብቸኛው ምክንያት it is not on the outside, it's on the inside። ውስጥ ነው ያለው ያ ፓተርን። የት ይሄዳል ታዲያ? ሰውየው በሄደበት ቦታ ያንን ማንነት ይዞ ነው የሚሄደው። የትም ቦታ ውሰዱት፣ ግንኙነትም ውስጥ ውሰዱት፣ ያው ሰው ነው የሚሄደው። ገንዘብ የሚገኝበት ኦፖርቹኒቲ የሞላበት አዳራሽ ውስጥም ውሰዱት። እንዲህ አይነት ነገር ከተወራ በኋላ ሌላው ተነቃቅቶ ይሄን ነገር መጀመር አለብኝ ሲል ምንድን ነው የምታወራው? አብረናል ነበር ምንድን ነው የምታወራው? ቃየ እንዴ ምናምን ይላቸዋል። አንድ ግልጽ መሆን የሚገባው ነገር ውጤት ከዓለም አይደለም የሚመጣው፣ ከኛ ውስጥ ነው የሚመጣው። ዓለም ውስጥ ነው እንጂ የሚገለጠው፣ ግን የሚመጣው ከኛ ውስጥ ነው። ያ ሲለወጥ አውቶማቲካሊ ውጤቱ ይለወጣል። ስለዚህ ሰው ወደ ልጅነቱ መመለስ አለበት። ወደ መጣበት ቀን አቅራቢያ መመለስ አለበት። እንደገና መሰራት አለበት ሰው። ይሄንን እስካሁን የምናወራውን ያሳለፍነውን ታሪክ፣ የተጎዳነውን መጎዳት፣ ውስጣችን ያለውን ጠባሳ ትተን ህይወትን እንደገና ወደምንጀምርበት ቀን መመለስ አለበት። የትኛውም እድሜ ላይ ያለ ሰው እንደገና ወደዛ ሶፍት የእድሜ ክልል ውስጥ መመለስ ይችላል። ተፈጥሮ ራሷ በየ24 ሰዓቱ አንድ ጊዜ ወደ ልጅነታችን ትመልሰናለች። ስንተኛ እኮ ወደ ተወለድንበት ቀን ነው የምንመለሰው። ስለዚህ ይሄ አይደንቲቲ ሲለወጥ አውቶማቲካሊ እሱ የሚያመጣቸው ውጤቶች ይለወጣሉ ማለት ነው። የከዚህ በፊቱን 20 እጥፍ መልፋት ሳያስፈልግ ከዚህ በፊት የምታገኙትን ገቢ 20 እጥፍ ማግኘት ይቻላል ማለት ነው። just by being yourself, that's it። ከልፋት ጋር የተገናኘ አይደለም። ስማርትሊ ከመጣንበት ምንጭ ከፈጠራን ፈጣሪ ጋር ኮኔክት የምናደርግበት መንገድ መኖር አለበት። ሁሉም ሀብት፣ ሁሉም ጸጋ፣ ሁሉም ደስታ፣ ሁሉም ሰላም የሚመነጨው ከፈጣሪ ነው። we have to go back to that connectedness። እሱን ነው ሰው ሁሉ ማድረግ ያለበት። ኮሌክቲቭ አንኮንሺየስ የሰጠንን አይደንቲቲ እኛ ራሳችን በምንመርጠው ሌላ ፓተርን መተካት ያስፈልጋል። ያንን ፓተርን ቪዥን ብለን እንጠራዋለን። አንድ ክሉ አገኛችሁ ማለት ነው። ስቶሪ ነው የሰጠው ማህበረሰቡ። ነገራችን ላይ ስለ ገንዘብ ስቶሪ ነው የተሰጠን፣ ስለ ግንኙነት ስቶሪ ነው የተሰጠን። እነዚህን ስቶሪዎች የሚተካ ሌላ አይደንቲቲን ስቶሪ የምናደርግበት የሆነ ሌላ ስቶሪ መኖር አለበት። ያንን ስቶሪ ቪዥን ብለን እንጠራዋለን። ቪዥን ማለት ምን ማለት ነው? ይሄ ሌሎች ሰዎች ናቸው እነዚህ፣ ይሄኛውን እኛ ነን ዲዛይን የምናደርገው። ህይወታችሁን እናንተ በመረጣችሁ ተርም ኑሩ ብትባሉ ምን አይነት ህይወት ነው መኖር ብትፈልጉት? አሁን የምታውቁትን የተጨበጠ የህይወት ውጤት መሬት ላይ እንደምታውቁ ዘርዝራችሁ እንደምትነግሩኝ ልትፈጥሩ የምትፈልጉትን ህይወት በዝርዝር እንደዛ ተንተናችሁ ልትነግሩኝ ትችላላችሁ። ትርክት ሪፕሌስ የሚደረገው በሌላ ትርክት ነው። ትልቁ እዚህ ጋር ይዛችሁት የምትሄዱት ነገር ግን ራዕይ ደመነፍሳዊ እስከሚሆን ድረስ እንዲሁ ከሩቁ እንደቋመጥለት እንኖራለን እንጂ ውጤት አናመጣበት። ምን መሆን አለበት ማለት? ራዕይ ደመነፍሳዊ መሆን አለበት። ደመነፍሳዊ ማለት ከውስጥ ሆኖ የማንነታችን አካል ሆኖ የሚነዳን፣ ያ ራዕይ መዋል ያለበት ቦታ የሚያውለን፣ ያ ራዕይ የሚሰጠውን ስሜት የሚያሰማን፣ ያ ሰው የሚያነበውን አይነት መጽሐፍ የሚያስነብበን፣ ያ ሰው የሚይዘውን ጓደኛ የሚያስይዘን፣ ያ ሰው የሚውልበት ሰፈር የሚያውለን፣ ከውስጥ ሆኖ የሚቆጣጠረን የሚነዳን
እንደ ምን ብዬ ልንገራችሁ ደስ የሚላችሁ ነገር ከውስጥ ሆኖ እንደሚሞቃችሁ አይነት ስሜት የሚሰጣችሁ something መኖር አለበት። ካሉ ብዙ ትሪሊየን አማራጮች አንዱን መርጣችሁ ህይወታችሁን የምታስገዙለት ህይወታችሁን የምትሰጡለት አንድ ነገር መኖር አለበት። what is that ነው ጥያቄ። በዝርዝር ታውቁታላችሁ የሚለው ለምንድን ነው? አንድ ሰው ያ ነገር እንደሚከሰት አመነ ማለት በዝርዝር መስራት ይጀምራል። ገንዘብ አያስፈልግም። ይሄ ነገር በነገራችን መነሻ ካፒታል አያስፈልግም። ራእያችሁን በደንብ አርቅቆ ለመጻፍ ድፍረትና ለዛ ነገር መሰጠት ብቻ ነው የሚፈልገው። ሌላም የሚፈልገው ነገር የለም። አብራራላችኋል። ስለዚህ ይሄ ቪዥን በኮሌክቲቭ አንኮንሸሱ ቦታ ላይ ሲሆን ከዚህ በፊት ከተተከልንበት ኮሌክቲቭ አንኮንሸስ ይነቅለንና በሱ ውስጥ ይተክለናል ማለት ነው። ራእያችን ኮሌክቲቭ አንኮንሸስ ወይም ደግሞ ከማህበረሰቡ እናገኘው የነበረው መረጃ የሚተካበት ሌላ የመረጃ ምንጭ፣ የኢንስፒሬሽን ምንጭ፣ ህይወታችንን ቅርጽ የሚሰጠው ህይወታችንን የሚመራው ሌላ ሪዘርቮይር መኖር አለበት። ምንድነው መሆን የምትፈልጉት? ህይወታችሁ ምን ይመስላል? ተሳክቶ አልቆ ቢሆን ኖሮ ህይወታችሁ ምን ይመስል ነበር? do you have that vision? ጥያቄ ለምን የምንፈልገውን ህይወት እየኖርን እንዳልሆነ ግልጽ ነው ማለት ነው። አንደኛው ነው ይሄ። ራእይ መጻፍና መጨረስ ብቻውን ግን ራእይን ያሳካል ማለት አይደለም። ሌላ ስቴፕ ደግሞ አለ። ራእይ ምን መሆን አለበት? መስረጽ አለበት። መስረጽ ከማሰብ አልፎ ከሰውነታችን ጋር ንክኪ አድርጎ የሚያውቅ ያህል የውስጥ ስሜት መፍጠር አለበት ራእይ። it must be who we are። የዛን ቀን ከውጭ እያሰብን የምንተወው ነገር ሳይሆን ከውስጥ ገብቶ ሚነዳን ፓተርን ነው የሚሆነው። የዛን ጊዜ ነው የምንፈልጋቸውን ውጤቶች ዝም ብሎ አውቶማቲካሊ ማምጣት የምንችለው። አሳያችኋለሁ። ክላሪቲው ምንድን ነው ማለት ነው? የመጀመሪያው ከሶስቶቹ ውስጥ የመጀመሪያው ክላሪቲ አይደንቲቲህን ስትለውጥ አይደንቲቲው የሚያመጣቸው ውጤቶች በራሳቸው ጊዜ ይለወጣሉ። 100% ዘሩን እንለውጣለን። ዘሩ የሚወልደው ውላጅ እሱ ወላጁን የሚመስል ይሆናል ማለት ነው። አለቀ። ሁለተኛው ኮንፊውዥን ይሄንን ነገር ማድረግ ፈልግ ነበር ግን ካሉ ሰዎች አያደርጉትም። ቴክ ማድረግ ይችላል። ኦኬ አሁን እና ግን ተብሎ የሚጠቀሰው ችግር የለም ነው የምትለው ብትሉኝ፣ አይ አለ። ግን ምን ይሁን ነው አለ። ምን እናድርግም? ስትሄዱ መታችሁ የሆነ ቦታ ላይ ህይወታችሁን ክሪቲካሊ ጥያቄ ከጠየቃችሁ መልሱ ወይ አዎ ነው ወይ አይደለም። ስለዚህ የሚጠይቃችሁ ነገር do you really want to live great life? እንዳንተ እጅ ላይ ነው ያለው። do you really want that ነው ጥያቄ። አዎ ካላችሁ ቀጥሎ የሚመጣ ነገር አለ። አይደለም ካላችሁ you are free to follow your familiar way። ለምን ልትከተሉት የፈለጋችሁትን ነገር ልትከተሉ የፈለጋችሁት ለምንድን ነው? what is your why? what's your why? what is your why? ከመነሳታችን በፊት የወሰነውን ውሳኔ የወሰንበት ምክንያት ጥልቅ ማንነታችን ድረስ ትርጉም ያለው ነገር መሆን አለበት። የሆነ ሰው ቢዝነስ እንጀምር ስላለ የምትጀምሩ ምናምን ሳይሆን there must be something deep inside us። ያንን ነገር የምንመርጥበት ምክንያት አንዴ ከመረጥን በኋላ አንዴ yes ካልን በኋላ ቀጥለን የምንመርጠው ነገር ኤክስኪውዝ የሚባል ነገር በሙሉ ይቀርና we begin to execute ስታደርጉ ወደማናቀው ዓለም ውስጥ ስለሆነ እየገባን ያለ ነው። ይሄኛው የምናቀው ዓለም ነው፣ የምናቀው ኤክስፔሪየንስ ነው። ይሄኛው ስንመርጥ ግን እንጠይቃለን፣ ሪሰርች እናደርጋለን፣ እንማራለን፣ ኤክስፐሪመንት እናደርጋለን፣ እንሞክራለን፣ እንወድቃለን፣ እንነሳለን። somehow በተወሰነ ጊዜ ውስጥ ምን ሆኖ የሆነ ሰው አለ። we are growing into that vision። ይሄንን አምነን የምንነሳ ከሆነ ከዛሬ ጀምረን ኤክስኪውዝ የሚባል ነገር አናነሳም ማለት ነው። ኤክስኪውዝ አናነሳም ማለት ህይወታችን ውስጥ ያሉትን ሪያሊቲዎች እንክዳለን ማለት አይደለም። ኖ let them be። መንገድ ብቻ ነው የምንፈልገው። የሆነ ነገር ማድረግ ከፈለጋችሁ there is a way to do it። የፈለገ ነገር ይሁን የሆነ የማድረጊያ መንገድ አለ፣ የሆነ ቀዳዳ አለ፣ የሆነ መንገድ፣ የሆነ ብልሃት፣ የሆነ ዘዴ አለ፣ የሆነ ሰው አለ፣ የሆነ የሚያግዝ ሪሶርስ አለ። if you really want to do it የምትጠይቁት ጥያቄ አንድ ብቻ ነው። how can I do it? ገንዘብ የለኝ፣ how can I get that money and fund this project? ጥያቄው የሚሆነው እንዴት ነው የማደርገው ነው እንጂ አለማድረጋችሁን የሚደግፍ በአማርኛ የተቀናበረ ከክስ የሚያድናችሁን ኤክስኪውዝ አይደለም ማለት። ኤክስኪውዝ ከዛሬ ጀምሮ ያበቃል ማለት። ስለዚህ ምንድነው የምታደርገው ማለት I want to follow my vision but I don't know why. I figure out how። እንዴት አድርጌ እንደማሳካው እፈልጋለሁ ብቻ ነው የምንለው ማለት። ሌላኛው ኤክስኪውዝ ማድረግ እስከምታቆሙ ድረስ የዚህኛው የሁለተኛው ክላሪቲው ምንድነው ማለት ነው? ህልማችሁን መከተላችሁን የምታውቁበት እርግጠኛው መንገድ ለራሳችሁም ሌሎችም ሰዎች የሚያውቁበት ምንድነው ማለት ነው? ኤክስኪውዝ ታቆሙና የምታደርጉበትን መንገድ ብቻ መፈለግ ነው የምትጀምሩት ማለት ነው። መንገድ ከፈለጋችሁ መንገድ አለ።
ኮንፊውዥን 3 when we get there እዛ ቦታ ላይ ስንደርስ ህልም ብለን ያለው ቦታ ማለት ነው። ህይወት ይቀላል፣ ሁሉ ነገር በሽ ይሆናል። በየቢቹ ላይ በየምናምኑ ላይ በቃ life is going to be easy ብላችሁ የምታስቡ ሰዎች ካላችሁ life will not be easy anytime soon እስከ ቀኗ ድረስ የሚሆነው ነገር ግን ምንድነው ብትሉ ከዚህ በፊት ቻሌንጅ የምትደረጉበት ነገር ይለወጣል። ቻሌንጁ ሌላ ይሆናል። ከዚህ በፊት የምትጠይቁት ጥያቄ ሌላ ጥያቄ ይሆናል። ከዚህ በፊት የምትኖሩት ህይወታችሁን ኤክስፐሪመንት የምታደርጉበት ነገር ሌላ ይሆናል እንጂ life is going to ask you questions until the final moment። ቻሌንጅ ሁልጊዜ አይነቱና ደረጃው ይለውጣል እንጂ